የዩኒቨርሲቲ ተማሪ ሆናችሁ ስኪል መማር ስትጀምሩ አንደኛውና የሚገጥማችሁ ችግር እንደሆነ ታውቃላችሁ? አካባቢያችሁ ያሉ ሰዎች በተለይ ደግሞ ጎበዝ ተማሪ ከሆናችሁ ከዛ በፊት የሚያውቋችሁ ሰዎች ምን ይሏችኋል መሰላችሁ? ጎበዝ ልጅ ነበረ፣ በስማ ወይኔ አሁን በቃ ዩኒቨርሲቲ ገባል ከበዱ መሰለኝ፣ ሌላ ነገር እየተማርኩ ነው፣ ስኪል እየተማርኩ ነው አለኝ ትባላላችሁ። እኔ እንደዛ ሲልም እንደምላችሁ ታውቃላችሁ? ምንም ነገር ስለከበደኝ አልተውም፣ ምንም ነገር ስለቀለለኝ ደግሞ አልጀምርም። የምተውም የምጀምረውም ከህልሜ አንጻር እያመዛዘንኩ ነው። ያ ነገር ወደ ህልሜ አንድ እርምጃ የሚያራምደኝ ከሆነ ከባድ ቢሆን እየደጋገምኩ እለምደዋለሁ፣ እማረዋለሁ። ቀላል ስለሆነ ደግሞ ምንም ነገር ህልሜ ላይ የማያበረክት ከሆነ አልጀምርም። በቃ እንደዚህ ብላችሁ መልሱላችሁ። ሁሉም ነገር እኮ እንደዛ ነው። ምንም ነገር ስለቀለለን አንጀምርም፣ ምንም ነገር ደግሞ ስለከበደን አንተውም። ከባድም ቢሆን ወደ ህልማችን አንድ እርምጃ የሚያራምደን ከሆነ ግዴታ ነው፣ እንማረዋለን እየደጋገምን። ከሰው የሚያመልጥ ነገር የለም። ቀላልም ስለሆነ ደግሞ አንጀምርም። ምክንያቱም ቀላል ስለሆነ ምንም ህልማችን ላይ ምንም ነገር የማያበረክት ነገር ላይ ጊዜ ማጥፋትም የለብንም። ፎሎ ማድረግ እንዳረሱ